ሰላም ጤና ይስጥልኝ የኢስማኤል ቲዩብ ቻናል ተከታታዮች፣ በኤክሴል ላይ በሺዎች የሚቆጠሩ ስሞች ወይም እቃዎች ኑሯችሁ የምትፈልጉትን ስም በቀላሉ ማግኘት አቅቷችሁ ያውቃል? ዛሬ በክፍል 8 ትምህርታችን እንዴት መረጃዎችን በፊደል ተራ ከኤ እስከ ዜድ ወይም ደግሞ ከትልቁ ወደ ትንሹ በቀላሉ ማደራጀት እንደምንችል እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለሁሉም አዳርሱት። አሁን ቀጥታ ወደ ቪዲዮ። አሁን ከዚህ ግድም ላይ እንደምታዩት ከዚህ የእቃው ስም አለ። ከዚህ ላይ ምድብ ወይም ካታጎሪዎች አሉ። ከዚህ ደግሞ ብዛት አለ፣ ጠቅላላ ዋጋ አለ። ከዚህ ግድም ያው ለምሳሌ እዚህ ከኤ እስከ ዜድ ወይም ደግሞ በአልፋቤት ማስቀመጥ ከፈለግን ይሄ እንዲያገን ሰሌክት እናደርገውና ሰሌክት ካደረግነው በኋላ ከዚህ ግድም ላይ ዳታ ምትለዋን አንዴ ክሊክ ታደርጉታላችሁ። ከዛ በኋላ ከኤ እስከ ዜድ የሚላል ይሄን እንለካዋለን። ከዛ በኋላ ኤክስፓንዴሽን ዘ ሴሌክሽን ይለናል። ይሄ ማለት ደብተር ነው። ለምሳሌ ከዚህ ግን መጨረሻ ቢያደርግ ነው ምድቡንም ብዛቱንም ጠቅላላ ዋጋውንም አብሮ እንዲቀይርልን ከፈለግን ኦኬ እንለዋለን። ኦኬ እንለው ስንለው እንደምታዩት ላፕቶፕ መጀመሪያ ላይ መጥቷል፣ ጠረጴዛ ደግሞ መጨረሻ ላይ መጥቷል ማለት ነው። ከዚህ ደግሞ በተቃራኒ ከፈለግን ደግሞ ከዜድ ወደ ኤ ከፈለግን ደግሞ አይቺኛታን ክሊክ አድርገን እንደዚህ እንደምታዩት ያመጣልናል ማለት ነው። ጠረጴዛ ነው መጀመሪያ ላይ ያደረገው። እንደምታዩት ጠረጴዛ ፈርኒቸር ነው፣ አልተቀየረም። ዋጋውም 8 ነው፣ አልተቀየረም። 32000 ነው፣ ዋጋውም አልተቀየረም ማለት ነው። አሁን ደግሞ ቀጥታ በብዛታቸው ማስቀመጥ ከፈለግን ደግሞ ከዚህ እንደዚህ እናደርግና እቺን አንዴ ክሊክ እናደርጋታለን። ከዛ እንደሆኑ ይጠይቀናል፣ እንደዚህ እናስቀምጣለን። ከዚህ አሁን ከትንሹ ወደ ትልቁ አመጣልና ማለት ነው። ከዚህ ደግሞ ይሄን በጣም ከፍተኛ ብዛት ያለው መጀመሪያ እንደሆነ ከፈለግን ደግሞ ከዚህ ዜድ እስከ ኤም ትሏን አንዴ ክሊክ እናደርጋታለን። አሁንም ሶርት ምትሏን ክሊክ እናደርጋታለን። እንደምታዩት ብዛቱ 100 ቀደመ ማለት ነው። ደብተር ነው 100 ያመጣነ፣ ከዚህ ካሜራ ደግሞ 3 ነው ያመጣነ። ይሄ አብሮ ይቀያየራል ማለት ነው። ከዚህ ደግሞ ጠቅላላ ዋጋ አለ። በጣም ከፍተኛ ገንዘብ የተሸጠው የትኛው ነው የሚለውን ደግሞ ማወቅ ከፈለግን እንደዚህ እናደርግና ልክ እንደ ቅድሙ ከዚህ ከኤ እስከ ዜድ እስከ ኤ ምትሏን ክሊክ እናደርግና ሶርት የሚለውን እናከዋለን። ከዛ እንደምታዩት ከዚህ 150 ሺህ የተሸጠው ላፕቶፕ ነው ማለት ነው። ዳታን ሶርት ማድረጋችን ስራችንን በጣም ያቀላጥፍልናል ማለት ነው። ይህ ቪዲዮ ከተጠቀማችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሚቀጥለው ክፍል 9 ዳታን እንዴት ማጣራት ፊልተር ማድረግ እንደምንችል እናያለን። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ።